ሰላም እንዴት ናችሁ? ሰላማችሁ እዛ በያላችሁበት። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት በጣም የሚገራርሙ ቆንጆ ምርቶችን ነው። እንግዲህ እንደምታያቸው እነዚህ ፌስ ሞይስቸራይዝ ፌስ ዋሽ እና ቦዲ ሎሽን ናቸው ማለት ነው። አዲሱ የኢቲኬር ብራንድ ዚቫ ምርቶቻችን ናቸው። ይህ እንደምትመለከቱት ፌስ ዋሽ ነው። ፊታችንን በደንብ አድርገን በውሃ ከታጠብን በኋላ አድርቀን ድጋሚ መልሰን ፌስ ዋሽ ፊታችን ማጽዳት የሚችል ጥቋቁር ነገሮችን ማጽዳት የሚችል ገራሚ የሆነ ምርት ነው። ካስተር ኦይል በውስጥ ያለው ምርታችን ነው ማለት ነው። ሁለተኛው ምርታችን ደግሞ እንደምትመለከቱት ፌስ እዚህ ጋር ኦይሊ ኮምቢኔሽን ፌስ ዋሽ ነው። እዚህኛው ደግሞ እንደምትመለከቱት እንዲሁም ኖርማል ድራይ ስኪን ላላቸው ሰዎች የተለያየ ታይፕ ያላቸው የቆዳ ታይፖችን የያዘ ፌስ ዋሽ ነው ማለት ነው። እዚህ ጋር እንደምትመለከቱት ፌስ ሞይስቸራይዘር ነው። እንግዲህ ኦይሊ ኮምቢኔሽን ያለው ሰው ማለት ነው፣ ወይ ደግሞ ወዛምና ደረቅ ኮምቢኔሽን ያለው ሰው እንደማለት ነው። ይሄንን ሞይስቸራይዝ አድርጎ ቀን በማንኛውም ሰዓት ሲጠቀመው ወይ ደግሞ ተጠቅሞት መውጣት የሚችለው ምርታችን ነው። ይህ ደግሞ የዚቫ ትልቁ ብራንዳችን ኤክስፖርት ስታንዳርድ የሆነ ምርታችን ነው። ቦዲ ሎሽን ነው። እንግዲህ ከአሜሪካ የሚመጡ ቦዲ ሎሽኖች አሉ። ከዛ በበለጠ ሁኔታ ሃይ ኳሊቲ ካስተር ኦይል ተጨምሮበት ለራሱ የሆነ ቦዲ ሎሽን ተዘጋጅቶላቸዋል። ኮንግራጁሌሽን ለማለት እወዳለሁ።